ወንድሜ ስትጨናነቅ በጸሎት፣ ስትሸነፍ በጸሎት፣ በር ሲዘጋብክ በጸሎት፣ ሰው ሲከዳክ በጸሎት፣ ስታሸንፍ በጸሎት፣ ስትባረክ በጸሎት የምትጸልይ ሰው ከሆንክ ሁሌም አሸናፊ ትሆናለህ። ኢቭን በዚህ ዓለማዊ ህይወት ላይ የተፈተንክ ቢሆን በመንፈሳዊ ህይወት ግን ሁሌም አሸናፊ ትሆናለህ። ሁሌም የተባረክ ትሆናለህ። እነዚህ ሶስት ሰዎች ህይወታችሁ ላይ ካሉ በእርግጠኝነት እናንተ ደስተኛ አይደላችሁም ወይም ደግሞ ህይወታችሁ የምትፈልጉበት ደረጃ ላይ አይደላችሁም። አንደኛ እናንተን በቀልድ እያስመሰሉ ኮንፊደንሳችሁን የሚሰብሯችሁ ጓደኞች ወይም ደግሞ ሌሎች ሰዎች። ብዙ ሰዎች በቀልድ እያስመሰሉ እየቀለዱ እኛን ሞራላችን ይሰብሩናል። እኔ ለራሴ እድሜ ልኬ እንደዛ እየቀለዱ የተረቡኝ የተሳለቁብኝ አንተ እንደዚህ ነክ ያሉኝ ሰዎች እስካሁን ሳስበው በጣም ያ የተናገሩኝ ነገር ህይወቴ ላይ ኮንትሮል አድርጎኝ ነበረ። ስለዚህ እነዚህ አይነት ጓደኞች ካሏችሁ ወይም ሰዎች ህይወታችሁ ላይ ካሉ አስወጧቸው። ሁለተኛ እናንተን ቫልዩ የማያረጉ ሰዎች፣ የናንተ ሰዓት የማያከብሩ ሰዎች፣ የናንተ ዓላማ የማያከብሩ ሰዎች ካሉ ከህይወታችሁ አስወጧቸው። ምክንያቱም ከነሱ ጋር ሆናችሁ ትልቅ ደረጃ መድረስ አትችሉም። ሁሌም ዓላማችሁ ለማድረስ ስትሞክሩ እነሱ ሰዎች ተነስተው እናንተን ዝቅ ለማድረግ ይሞክራሉ። ሶስተኛ እናንተ ለመፈቀር ከባድ እንደሆናችሁ የሚያስመስሉ ሰዎች፣ የሚገባችሁን ፍቅር የማይሰጧችሁ ሰዎች፣ እነዚህ ሰዎች ከህይወታችሁ ማስወጣት አለባችሁ።